ክርስቲያኖች አማኞች በተባል ነው ማህበረሰብ መካከል ለሰይጣን ከፍ ያለ ቦታ ይሰጣል። አንተ ካልፈቀድክለት በስተቀር አንዳች ነገር ባንተ ላይ የለውም። ሰይጣን ዊል ነው የሚፈልገው፣ ፍቃድህን ነው የሚፈልገው። ቅጥር ካልተከፈተለት ሰይጣን ዘው ብሎ አይገባም። የሚጦም ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። ለምን ሲዞር አይከርም? ሰይጣን ከፈለገ እንደዚህ ይዞራችሁ ለምን 1000 ዓመት ካልደከመው አይዞርም? ግን እናንተ አናት ላይ ማረፍ አይችልም። የዛን ጊዜ ችግር አለ ማለት ነው። የዛኔ መንቀት የጦር መሳሪያ ማንሳት ይኖርብሃል። በምንም አይነት ሁኔታ የጨለማው አገዛዝ ባንተ ላይ በአማኝ ላይ ሊሰለጥን አይችልም። ፍቃድ ካላገኘ በስተቀር አክሰስ ካላገኘ በስተቀር ሊገባ አይችልም። ዝሙትን ብትሉ፣ ውሸትን ብትሉ፣ ስርቆት፣ ግድያን ብትሉ፣ የትኛውም አይነት የጨለማው ዓለም ፍሬዎች በሙሉ ውጤቶች በሰው ልጅ ላይ የሚገለጡት የሰው ልጅ ፍቃዱን ሲሰጥ ብቻ። ለዛ ነው ኢሞሽናችንና የእውቀት ማዕከላችን የሆነው ነፍሳችን ክፍል መበልጸግ ያለበት፣ ማደግ ያለበት፣ በእግዚአብሔር ቃል እየታደሰ መሄድ ያለበት። ማስላችን ማደግ አለበት። በእውቀት የበለጸገ ነፍስ ማይንድ አእምሮ ያስፈልገናል ጌታን ከተቀበልን በኋላ።